አንድ ትምህርት ቤት ውስጥ ከተማሪዎቹ አንዱ ይነሳና መምህር ዕቃ ተሰርቄያለሁ ይላል። መምህሯን በስርቆቱ እጅግ በጣም ተበሳጭታ ማን እንደሰረቀ ለማጣራት ተማሪዎቹን መፈተሽ ትጀምራለች። በፍተሻው ሰዓትም አንዲት ተማሪ ቦርሳዋን እንድትከፍት ስትጠየቅ እምቢ ትላለች። መምህሯን በንዴት በጥፊ ትመታትና አንቺ ሌባ፣ አንቺ ነሽ የሰረቅሽው ትላታለች። በድንገትም ርዕሰ መምህሩ ወደ ክፍሉ ይመጣሉ። ታዲያ በዚህ ጊዜ ልጅቷም ድንጋጤና ፍርሃት አንቀጠቀጣት። ለመምህሯም እኔ ሌባ አይደለሁም፣ ከፈለግሽ እንኪ ፈትሽኝ፣ ነገር ግን እዚህ ተማሪዎች አይደለም ብላ እግሯ ስር ወድቃ ልመናዋን ቀጠለች። ዳይሬክተሩም ረጋ ብለው ቦርሳውን እንድትከፍተው ጠየቋት። ልጅቷን ቦርሳውን ስትከፍተው ተማሪዎች በልተው የጣሉት ትርፍራፊ ነው ያለው። ዳይሬክተሩም እንዴት ይሄ ይሆናል ብለው ጠየቋት። እሷም አባቷን በሞት እንዳጣችውና እናቷ ደግሞ ታማ እቤት እንደተኛች እቤት የሚበላ ነገር እንደሌለና ይሄን ፍርፋሪ ለወንድሞቿና ለእናቷ ልሰጣቸው እንደሆነ ትነግራቸዋለች። ልላችሁ ነው ምንጊዜም ቢሆን እውነቱን ሳናጣራ በሰዎች ላይ በጭፍን መፍረድና እርግጠኛ ባልሆንበትና በማናቀው ጉዳይ ላይ መጥፎ አስተያየት ለመስጠት አንቸኩል።